መሬት ተፈጥሮን ትሸሽጋለች፣ ቅዱሳን ግን በአፈር ስርም ሆነው ምስጢረ እግዚአብሔርን ይጠብቃሉ። አፈር የማይበላቸው የጻድቁ አጽምና የሰማያዊው ሰረገላ ባለቤቱ የአባታችን የአቡነ ሀብተ ማርያም ድንቅ ገድል እነሆ። ሰላም የአልፋ ተዋሕዶ ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይህ ቪዲዮ ለሌሎች ይደርስ ዘንድ ላይክ በማድረግ የዚህ መንፈሳዊ በረከት ተሳታፊ ሁኑ። የአባታችን የአቡነ ሀብተ ማርያም ታሪክ። የተወለዱት በመንዝ አውራጃ ልዩ ስሙ የራዊ በተባለ ቦታ ሲሆን የአባታቸው ስም ፍሬ ብሩክ የእናታቸው ስም ዮስቲና ይባላል። ሁለቱም በሕግ ጋብቻ ጸንተው ሕገ እግዚአብሔርን ጠብቀው ምግባረ ትሩፋትን ሰርተው በንጽህና በቅድስና ይኖሩ ነበር። ሆኖም ልጅ አልነበራቸውም። በዚህ ሁኔታ ያዘኑ ቅድስት ዮስቲና ማለት እናታቸው መንነው በአካባቢያቸው ከሚገኝ ጫካ ውስጥ ዋሻ ፈልገው ገብተው ዘጉ። በዚያም አንድ መናኝ መነኩሴ አግኝተዋቸው እግዚአብሔር በቅድስቲቱ ያለውን ድንቅ ነገር ስለገለጠላቸው አንቺ ለምንኩስና የተፈቀደልሽ አይደለሽም፣ ወደ ቤትሽ ግቢ፣ ጸሎቱ ለዓለም ሁሉ የሚጠቅም ሰው ሁሉ የሚማጸነው ስሙ ገድሉ ትሩፋቱ በዓለም ሁሉ የሚነገርለት ወንድ ልጅ ትወልጃለሽ አሏቸው። የእግዚአብሔርን ድንቅ ተአምር የሰሙ ቅድስት ዮስቲናም እግዚአብሔርን እያመሰገኑ ወደ ቤታቸው ተመለሱ። የተናገረውን የማያስቀር አምላክ በቸርነቱ ጎበኛቸውና ነሐሴ 26 ቀን ጸነሱ። ግንቦት 26 ቀንም ደም ግባታቸው እንደ ንጋት ኮከብ ያማሩ ሀብተ ማርያም ተወለዱ። እግዚአብሔር ለቅድስና ሥራ ስለመረጣቸው በእናታቸው ጀርባ ታዝለው ወደ ቤተ ክርስቲያን ሄደው በሕፃን አንደበታቸው ከቀዳሹ ካህን ጋር እግዚኦ መሐረነ ክርስቶስ በማለት ይጸልዩ ነበር። ባደጉም ጊዜ ይህን ጸሎት ደጋግመው ይጸልዩ ነበር። ልባቸውም እስኪንጠባጠብ ድረስ በመስገድ ይጋደሉ ነበር። አንድ ቀንም ከአባታቸው ጎን እንደተኙ በድንገት እግዚአብሔር በድምፅ ሀብተ ማርያም ሆይ አንተን የተመረጠ ዕቃ አድርጌሃለሁና ቃሌን ለተመረጡ ሰዎች ተናገር አላቸው። ይህን ግን የተበሰረላቸው የቤተሰቦቻቸውን ከብቶች በሚጠብቁበት ጊዜ ነበር። ዕድሜያቸው እየገፋ ሲሄድ አባታቸው ትምህርት ቤት አስገቧቸው። ለአቅመ አዳም በደረሱ ጊዜ ሚስት አጩላቸው። እርሳቸው ግን የድንግልናን ሕይወት በመምረጥ ከወላጃቸው ቤት ኮብልለው ገዳም ገቡ። ልጄ ሆይ ራስህን ለእግዚአብሔር ታስገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ። መጽሐፈ ሲራክ 2:1። በዚያም አባ ሳሙኤል ለሚባሉ በረዳትነት ሲያገለግሉ ብዙ ገቢረ ተአምራት ተደርጎላቸዋል። ዛሬ ይሰበይ ገዳም ተብሎ በሚጠራው ስፍራ ለ3 ወራት ጽሙድ እንደ በሬ ትጉህ እንደ ገበሬ እንዲሉ በጾም በጸሎት ተጠምደው ሳለ መታሰቢያህን በዚህ ዋሻ አደርግልሃለሁ በማለት እግዚአብሔር ቃል ኪዳን ገብቶላቸዋል። ጊዜ ረፍታቸው በደረሰ ጊዜ ጌታ ተገልጦላቸው ስለ ተጋድሏቸውና ስለ ንጽህናቸው 7 አክሊል እንደሚቀበሉ ነግሯቸዋል። በ490 ዓመተ ምህረት ህዳር 26 ቀን አርፈው በደብረ ሊባኖስ ገዳም መካነ ቅዱሳን ቀበሯቸው። ያን ጊዜ ክቡር የሆነ አቡነ ተክለ ሃይማኖት ጠርቶኝ ልጄ ሀብተ ማርያም ሆይ ፈጣሪ እግዚአብሔር ስለወደደህ ብዙ ምርኮ እንዳገኘህ ባንተ ፈጽሞ ደስ ይለኛል አለኝ። ነገር ግን የምለምንህ አንድ ነገር አለኝ፣ እሺ በለኝ ቢለው አቤቱ ጌታዬ ምንድነው ነገሩ አልሁት። ክቡር አባታችን አቡነ ተክለ ሃይማኖትም ከተቀበርኩበት ቦታ እንድትቀበር ቃል ኪዳን ግባልኝ አለኝ። ይህንን አደርግ ዘንድ ስለምን ትለምነኛለህ ብዬ ብመልስለት እነሆ በሀገሬ ላይ የታዘዙ 5 መቅሰፍቶች አሉና ስለዚህ ነው። እኒሁም አንዱ መብረቅ ነው፣ ሁለተኛው ቸነፈር ነው፣ ሶስተኛው የረሃብ ጦር ነው፣ አራተኛው ወረርሽኝ ነው፣ አምስተኛው የእሳት ቃጠሎ ነው። ያንተ አጽም በውስጡ የተቀበረ እንደሆን አጥንቴ የተቀበረባት ሀገር ከነዚህ መቅሰፍቶች ትድናለች። ልጄ ሀብተ ማርያም ሆይ አንተ የማታውቀው ከፈጣሪያችን ከእግዚአብሔር የተሰጠህ እኔ የማውቀው ክብር አለህና ስለዚህ ነው አለኝ። ይልቁንስ እንዳልኩ በተቀበርኩበት ቦታ እንድትቀበርልኝ ቃል ኪዳን ግባልኝ ብሎ መላልሶ ማለደኝ። ይህንንም ሲባባሉ እንዲህ የሚል ቃል መጣላቸው። ከወዳጄ ከሀብተ ማርያም አንደበት ይህ ቃል ኪዳን አይወጣም። ዳግመኛም ወዳጄ ተክለ ሃይማኖት ሆይ እርሱ በወደደው የሚቀበር አይደለምና
እኔ ከተቀበርኩበት እንድትቀበር ብለህ የምታስገድደው ለምንድን ነው? እኔ በወደድኩት ቦታ ይቀበራል እንጂ የሚል ቃል ተነገረ። አቡነ ተክለ ሃይማኖትም እየለመኑና እየሰገዱ ከሥላሴ ዙፋን ፊት ተንበረከኩ። በሦስተኛውም ይሁን እንዳልከው ይቀበርልህ የሚል ቃል ተሰማ። ዳግመኛም በአንተም አጽም በሀብተ ማርያምም አጽም ቦታ ከመቅሰፍት ትድናለች። ልጆችህ ግን በቸነፈር ደዌ ቢሞቱ ከሰማዕትነት ተቆጥሮላቸው ወደ መንግሥተ ሰማያት እንዲገቡ በራሴ ምዬ ቃል ኪዳን ገብቼልሃለሁ አላቸው። በዚህም ጊዜ አቡነ ተክለ ሃይማኖት እጅግ ደስ ተሰኝተው 3 ጊዜ ሰገዱ። አቡነ ሀብተ ማርያምም ምንኩስናን ከተቀበሉ በኋላ ገድላቸውንና ትሩፋታቸውን በማብዛት በሳምንት 1 ጊዜ ቅጠልን ብቻ የሚመገቡ ሆኑ። 40 ቀን 80 ቀንም የሚጾሙበት ጊዜ ነበር። በሌሊትም ወደ ጥልቅ ባህር እየገቡ መዝሙረ ዳዊት፣ 4ቱን ወንጌላትና ሌሎች የጸሎት መጻሕፍትን ይደግሙ ነበር። ፊታቸውም እንደ ንጋት ምስራቅ ኮከብ ያበራ ጀመር። ከዕለታት በአንድ ቀን በሌሊት መብራት ለአባ ሳሙኤል እያበሩ ሳለ መብራቱ ከእጃቸው ላይ ወድቆ ጠፋ። መምህሩም አባ ሳሙኤል ቁጡ ነበርና ስለ መምህራቸው ቁጣ በጣም ደንግጠው ወድቆ የጠፋውን መብራት ፈጥነው ባነሱት ጊዜ መብራቱ በእግዚአብሔር ታምር ራሱ በርቶ ታየ። አባ ሳሙኤልም ይህንን ተአምራት አይቶ እጹብ በማለት የዚህ ቅዱስ ልጅ መጨረሻ ምን ይሆን ብሎ ካደነቀ በኋላ የዓለም ሁሉ የጥበብ መብራት ይሆናል ሲል ትንቢት ተናገረላቸው። እመቤታችን ለአባ ሳሙኤል ተገልጣላቸው የአቡነ ሀብተ ማርያምን ክብር ነግራቸዋለች። አባታችንም አባ ሳሙኤልን 12 ዓመት ከትህትና ጋር እየታዘዙ ቤተክርስቲያንን እያገለገሉ ኖረው ከዚህም በኋላ በእግዚአብሔር ፈቃድ ወጥተው ሄደው ለአድባር በተባለ ገዳም መኖር ጀመሩ። ከቦታውም ደርሰው ጥቂት ከቆዩ በኋላ እግዚአብሔር ከመረጣቸው ከአባ መልከጼዴቅ እጅ የምንኩስናን ሥርዓት ተቀበሉ። ይኸውም የሚዳው አቡነ መልከጼዴቅ በደጃቸው የተቀበረውን ሰው አፈር የማያስበሉ ጻድቅ ናቸው። ይህንንም የጻድቃኑን አባትና ልጅነታቸውን መሠረት በማድረግ የይሰበይ አቡነ ሀብተ ማርያም ገዳም ካህናት መርጌቶችና ዲያቆናት ግንቦት 4 ቀን ወደ ሚዳ መራቤቴ በመሄድ የአቡነ መልከጼዴቅን በዓል እጅግ በደማቅ ሁኔታ ያከብራሉ። የአቡነ ሀብተ ማርያም ቃል ኪዳናቸው። አቡነ ሀብተ ማርያምም ምንኩስናን ከተቀበሉ በኋላ ገድላቸውንና ትሩፋታቸውን በማብዛት በሳምንት 1 ጊዜ ቅጠልን ብቻ የሚመገቡ ሆኑ። 40 ቀን 80 ቀንም የሚጾሙበት ጊዜ ነበር። በሌሊትም ወደ ጥልቅ ባህር እየገቡ መዝሙረ ዳዊት፣ 4ቱን ወንጌላትና ሌሎች የጸሎት መጻሕፍትን ይደግሙ ነበር። ፊታቸውም እንደ ንጋት ምስራቅ ኮከብ ያበራ ጀመር። ከዚህም በኋላ ወደ ምስራቅ ሄደው ጓሃረብ ወደምትባል ሀገር ደረሱ። በዚያም በዓታ ጽንተው ሲጸልዩ ጌታችን ቅዱስ ገብርኤልንና ቅዱስ ሚካኤልን በቀኝና በግራ አስከትሎ ተገለጠላቸው። ወዳጄ ሀብተ ማርያም ሆይ ሰላም ላንተ ይሁን አላቸው። ያን ጊዜ አባታችን ከፈጣሪያቸው ግርማ የተነሳ ደንግጠው ከመሬት ወድቀው እንደ በድን ሆኑ። ጌታችንም አንስቶ ክቡራን በሆኑ እጆቹ አጸናቸውና የመጣሁት ላጸናህ ነው፣ ሰውነትህንም እንደ ንስር ላድሳት ነው እንጂ ላጠፋህ አይደለም። ድካምህና ገድልህ ሁሉ ለዘላለም መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል ብዬ በእውነት እነግርሃለሁ። ላንተ ለወደድኩህና ለመረጥኩህ ወዳጄ የማቴዎስንና የማርቆስን ወንጌል ባነበብክ ጊዜ ተጭነህ ወደምትሄድበት ቦታ የሚያደርስህ የብርሃን ሰረገላ ሰጥቻለሁ። እንዳንተም ካሉ በዋሻ በመሬት ፍርኩታ ከሚኖሩ ከመረጥኳቸው ቅዱሳን ጋር ትገናኝ ዘንድ ወደ 4ቱም አቅጣጫ ትበር ዘንድ የብርሃን ሰረገላ ሰጥቻለሁ። ዳግመኛም የሉቃስንና ዮሐንስን ወንጌል ባነበብክ ጊዜ ወደ ኢየሩሳሌም ትሄድ ዘንድ የእሳት ሰረገላ ሰጥቻለሁ አላቸው። ዳግመኛም በጸሎትህ አምኖ በጎ ሥራ ለሚሠራ ሁሉ ስምህን የጠራውን ዝክርህን ያዘከረውን ሁሉ የሀብተ ማርያም አምላክ ሆይ ከጠላት እጅ አድነኝ ያለኝን በሕሊና ያሰበውን በልቡና የወሰነውን እፈጽምለታለሁ። አንተን ገድልህንና ቃል ኪዳንህን የናቀውን ያቃለለውን ሁሉ ፍጹም መበቀልን እበቀለዋለሁ። እንደ ወዳጄ እንደ ፊቅጦርም በእናቴ በማርያም ድንግል አተምኩህ ካላቸው በኋላ ቅዱስ ሚካኤል ከእርሳቸው እንዳይለይ የዘወትር ጠባቂ አድርጎ ሰጣቸውና በታላቅ ግርማ ወደ ሰማይ አረገ። ቅዱስ አባታችን ጽንሰታቸው ነሐሴ 26፣ ልደታቸው ግንቦት 26፣ ዕረፍታቸው ኅዳር 26 ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።